ጦርነት ይፈነዳል ብለን የፈራ ነው ኦልሞስት ወደ አመት ሊሆነው ነው 6 ወራት ሊስት ጀዋር ጽንፈኛ ስላም ነው እንጂ ፖለቲከኛ አይደል ሜንጨኛ ፖለቲክስ ግን እንደቀደም መግቢያ ላይ መታ እንዳደረግ ነው ቅድም አይተሃል ኦሮሞዎች ለምሳሌ ኦሮሞ አማራ እንዳይደግፋቸው በአብይ ዙሪያ ያሉት ደደቦች ኬኛ ይላሉ ምን ይላሉ አማራ ያትገባም አትወጣም ምናም ይላል ግን እኮ ትግሬ እየመጣ ነው አሁን አማራን መሃል መንገድ ላይ ጣሉት ወይ እነሱን ደግፎ ትግሬ ወያኔ እንዳያጠፋ አይሰሩም አህያ ስለሆኑ የኦሮሞን ህዝብ አብሮ ጥሎት ሊበትኑት ነው ይሄ ነው ፖለቲካ ራሽናል መሆን አለበት ዝም ብሎ ኦሮሞን ብቻ ነው የምትጠላው ጀስት ኦሮሞን ተጠቀምበት ጀስት ትግሬን ተጠቀምበት ለየት ያለ ሐሳብ አምጣ ፖለቲከኛ ከሆነ ዝም ብለ ጀዝባ ትግሬ ጠላቴ ነው እያልክ ስትቀዝን መዋል የለብን ጠላት ነው ተነግሮታል ግን መፍትሄ ሐሳብ ትግሬ እንዳይመጣ እኔ ነኝ ያቆምኩት ባይዘው ትግሬ እንዳይመጣ ያረኩት ዘመንን እኔ ነኝ ተዋርጄ ከቤተሰብ ምንም እኔ ተስፋ አልቆርጥ ገንዘብ ቸግሮኝ ራሱ አሁን ቀጥላለሁ አላቆመውም በትኛቸዋል ዝም ብልስ ገብተው ነበር ታስ ኮሚትመንት ፖለቲክስ ኮሚትመንት ይካል ስቲክ ማድረግ አለብን ስቲክ ታደርጋለህ አንድ ላይ እንደ ሙጫ ተለጥፈ መከተል አለብን ኦኬ ናፖሊዮን የተባለ ጻፊ ያለ እሱ የጻፈውን ብታዩት ይገርማል ከሲስተንሲ ያስፈልጋል ዝም ብለህ እዚህ ጋር ሽንትን አትሽና አስረግጠን እየነገርን ያለ ነው ፖለቲከኞች እኛ ብቻ ነን ይኸውልህ አማራ ዶክተር ምናምን ተው ደንቆሮ ነው ጋላን ወደ ኬንያ ያሸኛል የሚል የአማራ ዶክተር ካየ እሱ በቅርጫት 20 ሚሊዮን ህዝብ ሊወስድ ነው እዚያ አሳስናት ዝም ብሎ ጉራ ፖለቲካ ማለት እንደቀድሙ ኦሮሞን የሚጠቅም አማራ ማምጣት ነው እና ዋናው ከባዱን ጠላት እንዲፈረካከስ እንደኔ ማድረግ ነው አሁን ኦሮሞ ሰሞኑን የዛሬው ንግግር ተቆርጦ ይሄዳል በሙሉ አሁን ኦሮሞዎች ይደግፋሉ ነው ለምን እኔ ትግሬዎች እንዳገድኳቸው ስማርት ፖለቲከኞች እኔን ምንድነው ስማርት ሂስቶሪያን አሁን እኔን ደግፋሉ ስማርት ጭንቅላት ያላቸው ኦሮሞዎች አሉ ፖለቲካን ባይችሉ እኔን ደግፋሉ ለምን የኔ ፖለቲካ ኦሮሞንም ያድናል ብለው ያስባሉ አማራን አጠናክሮ እነዚያ እንዳይመጡ ይሰራል ነው ግን ደደቡ አማራስ ሞጣ ብልጽግና ነው ጋላ ነው ይላል እኔ ፖለቲካ አስተሳሰብ አምጥቼ አስረዳሁት እሱ ግን ብልጽግና ነው ይላል ትናንት ትግሬ ልቀቁ ስል ወያኔ ነው ወንድሙ እሱም ወያኔ ነው አላቸው ታርቆ ይመጣሉ ያውን ዛሬ ደግሞ አብይ ትንሹ ጠላተው ትልቁ ከመጣ እሱን ተዋጋ ሁለቱም ግን እያጨረበሩ ነው ስል አይሰማም ማለት ደብረ ጽዮን ይዘን መጣለን የንኩሮ ስር ፖለቲከኞች ናቸው ስለዚህ ዩ ጋይስ ፖለቲከኞች አይደላችሁ የተለያዩ ምክንያቶች ተደራርበው ሳውን ሲጓተት መጥቷል ከዚህ በፊት አይተናል የኢራኑ ጦርነት ሌሎችም የለዋወጡት ነገሮች አሉ የግሎባል ሁኔታዎች አሁን ላይ ግን አራት ዋና ምክንያቶች የነገ ጦርነቱን ያዘገዩት ባያስቀሩትም ያዘገዩት ይመስል አንደኛው እና ትልቁ ወደ ጦርነት እንዳይገባ ያደረገው ፍጹም የህዝብ ድጋፍ አለመኖሩ በትግራይም በተቀረው ኢትዮጵያም ጦረኛ ህዝብ የለም አሁን የዋር ሴንቲመንት የለም ወደ ኋላ ልውሰድ ቴዲ 2019-2020 ከትግራይ ጦርነት ከመፈንዳቱ በፊት የበለውና ጣለው ቀረርቶ በየጠጅ ቤቱ በየበርጫ ቤቱ በለቅሶ ቤቱ በሰርግ ቤቱ በሙሉ ደምሷቸው አጥፏቸው ነበር መቀሌ የሚተላለፈው አዲስ አበባ የሚተላለፈው ሚዲያም ጦርነት ነበር የሚያውጀው ከምድር ላይ ያለው መልስም ግብአቱም ትክክል ናችሁ ቀጥሉበት የሚል ነበር ይሄንን ሳልታሰር በፊትም ከታሰርኩ በኋላ ደግሞ አማራጭም አልነበረም ለየተቀን የመንግስት ቴሌቪዥን ታያለህ ሌሎች ሚዲያዎች ስታይ ይሄን ነው የምታየው አሁን ያን እያየው አይደለም ህወሓትም እና አብይም በሚዲያ የጦርነት ቅስቀሳ በጣም እያደረጉ ነው ግን ለጦርነት የጓጓ ህዝብ አታይም ጦርነትን የፈራ በተቻለ መጠን የሚሸሽ ነው የምታየው ለዚህ አንዱ ምሳሌ ቅድም ያነሳው የወታደር ምልመላ ትግራይ ውስጥም በተቀረው ኢትዮጵያም አስገድደው ነው ወታደር እየወሰዱ ያሉት ከዛ በፊት እኮ በግልብጥ ብሎ ነው ሰው ሲወጣ የነበረው ትግራይ ውስጥም በዚህ ረገድ እና ፎርስድ ኮንስክሪፕሽን ራሱ የሚያሳይህ ኢንቱዚያዝም ፎር አለመኖሩ ነው ሁለተኛው የወታደሩ ፍላጎት የተዋጊዎች ፍላጎት አለመኖሩን ደግሞ ታያለ ብዙ ጊዜ ቢልድ አፕ ሲኖር በሁለት ወገን ወታደሮች ምሽግ ገብተው በተቀንቀቅ በሚቆሙበት ጊዜ አንዳንዴ አመራር ራሱ ሳያስብ ጦርነት የሚጀመርበት ጊዜ ይኖራል አንድ ጥይት ጦርነት የምታስጀምርበት ወታደሩ ኢገር ከመሆኑና ለመዋጋት ያለው ስሜት በምናም በፕሮፓጋንዳ በምንም ከመቀስቀሱ የተነሳ ጦርነት የሚጀምርበት ነው የምታየው አሁን እያየን ያለው ነው ድንበሩ ላይ የመዋጋት ፍላጎት አለመኖሩ ነው የምታየው
ለምሳሌ እዚህ በሱዳን ድንበር ተጀምሮ የነበረው ከጥቂት ጊዜ በኋላ የቆመው ወታደሮቹ ፍላጎት እንደሌላቸው ነው እንጂ አንዴ ከተጀመረ በኋላ ለማቆም በጣም አስቸጋሪ ነበር የሚሆነው። ወዲያውኑ ያቆሙት። ሌላ ያየ ነው የምርኮኛ ብዛት። ኦፍኮርስ በትግራይ ጦርነት ጊዜ ከኢትዮጵያ መከላከያ ብዙ ምርኮኛ አይተናል። ከትግራይ ኃይል ግን አላየንም ምርኮኛ ከዚህ በፊት። ታዛን ኢንትረስቲንግ ምርኮኛ አንዱ የሚያሳየው ለመዋጋት የሌለ ፍላጎትን ነው የሚያሳየው። እና ወታደሩ የመዋጋት ፍላጎት የለውም። ይሄ በፐብሊክ ያለውን ነው የምነግርህ። እንግዲህ ግን በውስጥ ካሉኝ መረጃዎች የወታደሩ ስሜት የመዋጋት ስሜት በጣም 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 የቀዘቀዘ ነው በሁለቱም ወገን። ሶስተኛው አንሰርቴኒቲ የምንለው እና አብይም እነ ደብረጽዮንም ይህ ጦርነት ውጤቱ ምን ይሆናል የሚል ግምገማቸው እናሸንፋለን የሚል ስሜት የለም። አንሰርቴኒቲ ሊሚቲንግ አድርጓቸዋል። እስከ 2000 የመጀመሪያው ጦርነት ብናይ የፌዴራሉም ደርምሰን በ2 ሳምንት እንይዛቸዋለን ሲሉ ነበር። እነዛም የህዝብ ቁጣ ስላለ እንገለብጣለን የሚል ለማሸነፍ የነበረው ተስፋ ከፍ ያለ ነበር። አሁን ያ ተስፋ ብዙ አይደለም። ለምን? ከላይ ያለው ኮalitionም ሼኪ እንደምታውቀው ተገፍቶ አንድ ላይ የመጣ ጥምረት እንጂ አላያንስ ኦፍ ኮንቪኒየንስ ኖት አላያንስ ኦፍ ኮንቪክሽን። እርግጠኛ የመሆን እድል የለም በሁለቱም ወገን። በዚህም ወገን በራሱም ጦር ላይ ሙሉ መተማመን አይታወቅም። ሌላ ደግሞ አዌር በደንብ የሚረዱት ሁለቱም ወገኖች ይሄ ጦርነት የሁለቱ ብቻ አይደለም፣ ደብረጽዮንና አብይ ብቻ የሚቆጣጠሩት ሳይሆን ከሀገር ውስጥም ከሀገር ውጭም ብዙ ተጫዋቾች ያሉበት ስለሆነ እርግጠኛ አለመሆኑ አለ። አራተኛና የመጨረሻው የውጭ ሀገር ሚና ነው። በተለይ ከኢራን ጦርነት በኋላ ከዛ በፊት ቢልድ አፕ ሲያደርግ የነበረው በአንድ ወገን በኢሚሬት የሚመራው ቡድን፣ በሌላ ወገን ደግሞ በሳውዲና ግብፅ ሲመራ የነበረው ለጦርነት በሉ ተዋጉ ሲል የነበረው በጣም ቀዝቅዟል። ከዚሁ ጋር ተያይዞ የአሜሪካኖቹ ሚና አሜሪካኖቹ ከፍተኛ ጫና እያደረጉ ነው ይሄ ጦርነት ወደፊት እንዳይቀጥልና የውጭ ኃይልም ለዚህ ጦርነት ከሚገፋው የበለጠ የሚቃወመው እያየለ ያለ ይመስለኛል። እና በዚህ 4 ምክንያቶች ነው ጦርነቱ እየዘገየ ያለው። ይሄ ማለት ጦርነት አይካሄድም ማለት አይደለም፣ ግን ጦርነቱ በጠበቅነው ጊዜ አለመጀመሩ ብዙ ትንኮሳዎችና ብዙ ፕሮቮኬሽኖች እየታዩም አለመደረጉ አይ ቲንክ የእነዚህ 4 ምክንያቶች እንደ ምክንያት ማቅረብ የምችል ይመስለኛል። ብልጥ ከሰው ስህተት ይማራል፣ ሞኝ ደግሞ ከራሱ ስህተት የሚባል አባባል አለን እና እኛም እንግዲህ ከዚህ በፊት የነበረው ጦርነት ያስከፈለንን ዋጋ አይተን ከስህተታችን የተማርንበት ጊዜ ይመስለኛል። የአሁኑም ጦርነት ደግሞ በለው እያሉ ለስልጣናቸውና ለራሳቸው ጥቅም እንደሆነ አብዛኛው ሰው የገባው ይመስለኛልና በማንኛውም ሰዓት ማሰብ ያለብን እርስ በርስ ወንድማማቾች መሆናችንን እና እቺ ሀገር ነገ እንደምትቀጥል ዛሬ ላይ ያሉ የትኛውም ኃይል ባለበት እንደማይቆይና ከምንም በላይ ደግሞ የሚያዋጣን የጋራ አንድነታችንና ሀገራችን እንደሆነች አውቀን ከምንም በላይ እርስ በርስ ከመገዳደልና በለው ከማለት መሰብሰብ ያለብን ይመስለኛልና በዚህ ሰዓት ዋነኛና ልንዋጋው የሚገባው ጠላታችን በዚህ ሰዓት ትክክለኛው ጠላታችን ድህነት ነውና ድህነት ነው በጣም ብዙ ዋጋ እያስከፈለን ያለው፣ በጣም ብዙ ጥፋት ይዞብን እየመጣ ያለው ድህነት ነውና ያለንን ኃይል ሰብስበን ወደ ስራ መመለስ ያለብን ይመስለኛል። በምንችለው አቅም መተጋገዝና ድህነትን ለማጥፋት መዝመት ነው እንጂ ያለብን ከዚህ በኋላ እርስ በርስ ለመገመዳደል የሚያበቃ ሞራል ይኖረናል ብዬ አላስብም፣ ወይንም ተገቢ አይደለም። ያ ከዚህ በኋላ መገዳደሉም ጦርነቱም የሚበጅበት ሁኔታ እንደሌለ የታወቀ ነውና ጥቂት ግለሰቦች ወይም ጥቂት ስልጣን ፈላጊዎች እነሱ ስላሉ ብቻ እየተዋጉ እርስ በርስ የሚያልቁት የድሃ ልጆች ደምና የእናቶቻቸውን ባል ያሳስበን ይገባል። ያለንበትንም ዘመን እንዲያሻግረን ወደ ፈጣሪ ልንጸልይ ይገባል። ነገ ደግሞ ትውልድ ከኛ ምን ይማራል የሚለውን ነገር ማወቅ አለብን። ነገ ለትውልድ የምናወርሰው ሀገር ልናስቀጥልለት ይገባልና የውጭ ሀገራት ለራሳቸው ጥቅም ሲሉ እኛ ላይ የሚያደርጉትን ሴራም ልንነቃበት ይገባልና የእነሱ መጠቀሚያም ከመሆን ራሳችንን መጠበቅ አለብን። ምንጊዜም የሚያገናዝብ ሰውና ቆም ብሎ የሚያስብ ሰው ለተንኮለኞች እና ለሴረኞች መጠቀሚያ ከመሆን ራሱን ያድናልና ያለውን ነገር አይተን
የሚበጀንን ነገር ማሰብ ያለብን ጊዜ ይመስለኛል። ሁላችንም ሁሌም እንደምለው ሁላችንም አንድነታችንና ፍቅራችን ነው የሚያዋጣን። ሁላችንም የአንድ ሀገር ልጆች ነን እና እያሰብን ነገ እንዴት አብረን እንኖራለን፣ ነገ አብረን እንዴት እንኖራለን የሚለውን እያሰብን ወንድማማችነታችንን እያሰብን ብንኖር አሪፍ ነው ብዬ አስባለሁ። ከምንም በላይ ሁላችን አንድነታችንን ካስጠበቅንና ሰላም እንዲሆን ማድረግ ከቻልን የተሻለች ሀገር ለመገንባት አሁንም ጊዜው አልረፈደምና እርስ በርስ ከመጠላላትና ከዘረኝነት ወጥተን በንጹህ አእምሮ ሆነን ለወደፊት ሀገራችን ብናስብ የተሻለ ነው ብዬ አስባለሁ።